የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ ከተለያየ ህብረተሰብ ክፍሎች የተውጣጣችሁ ታዳሚዎች፣ የተከበራችሁ ወጣቶች፣ የተከበራችሁ ሴቶች፣ መላው የድጋፍ ሰልፍ ታዳሚዎች እንኳን ለስምንተኛው ዓመት የብልጽግና ጉዞና ለሰባተኛው ክልላዊና ሀገራዊ ምርጫ የድምጽ ማጽኛ ቀን እንኳን በሰላም አደረሰን አደረሳችሁ ላለሁ። እኔም በተመሳሳይ በርካታ ንግግር ላደርግ አስቤ ነበር። ሰው ከጠዋት ጀምሮ ብርዱም ነበር፣ አሁን ፀሐይ አለ፣ ትንሽ ድካም አለና ምስጋና ብቻ አቅርቤ አንዳንድ ማስታወሻዎችን ብቻ ነግሬያችሁ ለማጠቃለል እሞክራለሁ። ህዝባችን የሶዶ ህዝብ እጅግ በጣም ታማኝ፣ መንግስትን በታማኝነት የሚያገለግል፣ ለስርዓቱ ከማንኛውም አካባቢ በተሻለ ሁኔታ የሚሰራ የሚደክም፣ ስርዓቱንም ለማስቀጠል የሚጥር የሚሰራ፣ ከሩቅም ከቅርብም ተጠራርቶ ዛሬ እዚህ መጥቶ እኔ ምርጫዬ ብልጽግና ነው፣ ግንቦት 24 ሲደርስ ብልጽግናን ለመምረጥ መዘጋጀቴን በዚህ ሰላማዊ ሰልፍ አረጋግጣለሁ ላለው ህዝብ በራሴና በክልል መንግስት በፓርቲ ስም የተሰማኝን ታላቅ ደስታ መግለጽ እወዳለሁ። አንዴ ምስጋና አቅርቡልኝ። የሶዶ ህዝብ የአሁኑን ሰባተኛው ሀገራዊ ምርጫ ብቻ ሳይሆን ብልጽግናን ለአራት ለአምስት ሀገራዊ ምርጫዎች ማሻገር የሚችል ኩሩ ህዝብ ነው። አይደለም? አልገባችሁም? የሶዶ ህዝብ አንድ ምርጫ ብቻ ሳይሆን ብልጽግናን እስከ 2040 ድረስ ማሻገር የሚችል ህዝብ ነው። አሁንም አልገባችሁም? እና የተሰጣችሁን ካርድ በአግባቡ ተጠቅማችሁ ግንቦት 24 ሁሉም ሰው በጠዋት ወጥቶ እስከ 6 ሰዓት አንዳንድ የሰማዋቸው ነገሮች አሉ፣ የጠፉ ካርዶች አሉ ተብለዋል። እነዚህን ካርዶች የጠፋባቸው አካል ካለ ቶሎ ማስቀየር ይቻላል። አንዳንዶች ደግሞ በብልጽግና ስም የኛም ምልክት ስንዴ ነው ያሉ አሉ። ሰዎቻችንን ለዩ፣ እንታወቃለን እኛ ተመራጭ ማን እንደሆን። 5 ሰዎች ነን ብልጽግናን ወክለን የመጣ ነው። እኔ ያለው ወይዘሮ ጸገነት አለች፣ ዶክተር ጀማሉ አለ፣ ዶክተር አለ፣ ወይዘሮ አማረች አሉ። እነዚህ በደንብ ለይታችሁ ይዛችሁ ተለማምዳችሁ በእለቱ ቀን የምርጫችን የምትሞላበት ቦታ ላይ እሱን በአግባቡ ሞልታችሁ ብልጽግናን አስቀጥላችሁ በኢትዮጵያ ውስጥ የተጀመሩ እጅግ በጣም ታሪካዊ የሆኑ የልማትና የሰላም ስራዎች እንዲቀጥሉ እንድታስችሉ በዚሁ አጋጣሚ ማሳሰብ ወዳለው። መጪው ጊዜ እጅግ የልማት የሰላም የፍቅር የአንድነት የወዳጅነት ጊዜ እንደሚሆን ተማመናለሁ። ህዝቡ በዚህ መንገድ ለኛ ያለውን ፍላጎት፣ ለኛ ያለውን ተቆርቋሪነት፣ ለኛ ምርጫውን ለማሳለፍ ከኛ ጎን ስለተሰለፈ በድጋሚ አመሰግናለሁ። መልካም ጊዜ ይሁንላችሁ።